አስመርምር ያንተ ልጅ ልታስደርግ ትችላለች። እኔ ምር በቃ ጭንቀት እየለቀቃችሁ ነው ዝም ብላችሁ። ምንና ጭንቀት አንተ አሁን ውጤቱን መጠበቅ አይሻልም? አንዲ ብሎ ሰውን ከማሰናው ምን እናመጣለንሽ? ሌላ እኔ እኮ የምናገረው አንተ ደንዛል እንዴ? ሌላ እንትን ጤና ጣቢያ ሄደን ማስመርመር አለብህ፣ ሆስፒታል መሄድ አለብህ ነው እያልኩ ያለሁት። መጀመሪያ አዳም ተረጋጋ፣ ተረጋጋ። ዝም ብለህ ግፍል ሰላልክ እኮ እኔ የምተው አይደለሁም። በቃ ለቀህ ወጥተሃል አይደል? ያንን ደግሞ ሪስኩን ራስህ ነው የምትወስደው። አልገባኝም። የሚያስፈራክ ነገር አለ? ምንድነው የሚያስፈራኝ? ምንም የሚያስፈራኝ ነገር የለም እኮ። ድጋሚ ዴን ነው ይደረግ። በቃ ሀብቴ እንዳለ ልንለያይ ነው ማለት ነው። ልጁ የሷ ከሆነ ምን ለምን እንደዛ አሰብኩኝ። በቃ ግን አሁን ሀብቴ ሲል ደግሞ ውስጤ እያመነ መጣ ማለት በቃ ልክ ነው። ልታስቀይር ትችላለች፣ የሆነ ነገር ሊፈጠር ይችላል። ያ ሁሉ ነገር ከሚሆን ባልዋልንበት ብለን ዋጋ ከምንሰጥ ምከራት። እሷ ሁሌ መለያየት